አንጀላይን አሳይተህ ታውቃለህ? ለሴት ልጅ ሴጋ ባትመታው እንኳን አሳይተሃል። ኦፍ ኮርስ ሁልሽም ማለት ነው። ለምን ዶክተር አብይ ራሱ ሴጋ ይመታል? እዚህ ጋር አትቦራወጩ። በሌላ ሰው እንትን ላይ ገብታችሁ ማለት ነው። በቃ ዶክተር አብይ ራሱ ሴጋ ይመታል፣ ከጀላ ያሳያል። ብርቅ ነው እንዴ? ጌታ ምስክሬ። ስለዚህ የነ አማንች የነ እናት ፍቅር ስለወጥ እናንተ እራሳችሁን ንጹህ አድርጋችሁ የሌላውን ሰው ገበና ለመውጣት አትታገሉ። ሴጋ ማለት ስደት ላይ እያለን ጣፋጭ ነገር ስለምናበዛ ኦፍኮርስ ሀገሯ በጣም ሙቀታማ ስለሆነች ስሜት ልተራቀምብን ይችላል። ኦፍኮርስ ከዛስ ያኛውን የተጠራቀመውን ስሜት ደግሞ በቡሌም ካረጨን ስለሚያመን መርጫት አለብን። የምርን መርጫት አለብን እያልኩ ነው። ስለዚህ ያው አማን እረጨ በቃ ከበሽታ ራሱን አገገመ። በሽታ ያስይዛል ስሜት ሲጠራቀም። ሁልሽም ትመጪያለሽ። እንኳን እንደኔ አይነት ዱርዬ አይደለም እንደኔ አይነት እንደፈለገ ሚዲያ ላይ የሚያወራ ሴት አይደለች። መጽሐፍ ቅዱስ ተሸክማ ሚዲያ ላይ የምትዞር ሴት ሴጋ ትመታለች። ኦፍ ኮርስ መጽሐፍ ቅዱስ ይዞ ጻድቅ እዩ ጩፋ ሴጋ ይመታል። ዮናታን አክሊሉ ሴጋ ይመታል። ሴጋ ማይመታ አንጀል ወንድ ልጅ ማለት ነው የሚፈልገውን ካገኘ ወደ ሌላ ሴት የሚሄድበት ምንም አይነት ምክንያት የለም። ሴቶች የሚፈልጉትን በስነ ስርዓት ማስተናገድ ያለባችሁ እናንተ ናችሁ። መቼም የምለው ይገባችኋል፣ የአራዳ ልጅ ሆናችሁ ማለት ነው። ስለዚህ በአግባቡ ማድረግ ያለብሽን በአግባቡ ማድረግ ነው ማማዬ።